ኦኬ እንዴት ናችሁ? ዛሬ ስለ ቻትጂፒቲ ተጠቅመና እናያለን። ቻትጂፒቲ ብለን እንጽፋለን። ከዛ ኢንተር እናካለን። ከዛ ይችኛ ሊንክ ቻትጂፒቲ የምትለው ሊንክ ፕሬስ እናረጋታለን። እሷን ፕሬስ ካረገን በኋላ ወደዚህ ነው የሚያመጣልን። ኢሜል ካላችሁ ወደዚህ ነው የሚያመጣው፣ ከሌለ በኢሜል ሎጊን ታረጋላችሁ። እኔ ኢሜል ስላለኝ ነው። ከዛን እዚህ ስር ኒው ቻት አለ፣ ኢሜጅ አለ፣ ላይብረሪ የምልም አለ፣ ከዛን ፕላጊንም አለ። ይሄ እኔ መጀመሪያ ስለገባሁበት ነው ማለት ነው። እዚህ ስር ፒንድ የምላለ። ፒንድ ማለት ከላይ እንዲሆንላችሁ የምትፈልጉ ሲሰርቹ የነበረው ከላይ እንዲሆንላችሁ የምትፈልጉ ከሆነ ፒንድ ታረጋላችሁ። ከአንድ እስከ 10 ፒን ማድረግ ትችላላችሁ። ከዛም ፕሮጀክት አለ። ፕሮጀክት ማለት ፎልደር ክሬት እንደማድረግ ነው። እዛ ስር ብዙ ቶፒኮች አሉ። ለምሳሌ አሁን እዚህ ስር ያው ፕሮጀክቱን ብትናኩ እዛ ፕሮጀክት ስር ብዙ ፎልደር እንትኖች አሉ፣ ሰብ ፎልደሮች አሉ። አሁን ፋይናንሻል ፍሪደም ስር እኔ ሲሰርች የነበረው ላይፍ ፓት፣ ራዲዮሎጂ፣ ቨርሰስ ብዙ ናቸው ማለት ነው። እዚህ ስር ለምሳሌ ፎቶ ብሎ እዛ ስር ብዙ ፎቶዎች አሉ። ፔዳ ብሎ ስር ብዙ ሰብታይትሎች አሉ። ፔዳቲክ ኬዝ ብሎ እዚህ ጋር ኒውትሪሽን ፍሉድ ሁሉ እኔ እዛ ስር ሲሰርች የነበረው ኦርጋናይዝድ እንዲሆንልኝ በኋላ መጠቀም ከፈለኩ እዛ ስር ፎልደር ክሬት አረጋለሁ ማለት ነው። ይሄ ምን ይባላል? ፕሮጀክት ይባላል። እዚህ ስር ፕሮጀክት ክሬት ማድረግ እንችላለን። ይሄ ፕሮጀክት ለምን እንደምጠቅማችሁ ፋይል ከበዛባችሁ በኋላ መጠቀም ከፈለጋችሁ እናንተ በዛ ኦርጋናይዝ ማድረግ ትችላላችሁ ማለት ነው። ምክንያቱም ሁሌም መስራች አዲያችሁ ቴምፕሌቱን መጻፍ ሊከብዳችሁ ይችላል። እዛ ስር እንደፈለጋችሁ ኦርጋናይዝ አድርጋችሁ መጠቀም ትችላላችሁ ማለት ነው። አሁን ቀጣይ የምናወዳው ምንድነው የሚሆነው? ፕሮጀክት እንዴት ክሬት እንደምናደርግ አሳያችኋለሁ። ፕሮጀክት ስትነኩ ፕላስ ሳይን አለች። ቼትናቺ ፕላስ ሳይን እንነካታለን። ፕላስ ሳይን ስንነካ እዚህ ጋር ያመጣልናል ክሬት ፕሮጀክት ብሎ ከላይ ማለት ነው። ከዛ ለዚህ ፕሮጀክት ስም እንሰጣለን። ለምሳሌ ሳይካትሪ ብዬ ጽፋለሁ። ስም ሰጠ ሳይካትሪ ብዬ ስም ሰጠው። እዛ ስር ደግሞ ከዛን ክሬት የምትል ትመጣለች። እሷን ፕሬስ እናደርጋለን። ከዛ አንድ ፎልደር ክሬት አድርጎልኛል። ስለ ሳይካትሪ የሚሰርቸው እዚህ ስር ያመጣልኛል። ከዛ ሰብታይትሎቹ እንደፈለኩ ለምሳሌ አሁን ስለ ሳይካትሪ ሲሰርች የነበረው እዛ ስር እንዲገባልኝ ከፈለኩ ለምሳሌ ከዚህ ስር ፕሪዘርቬሽን ቨርሰስ ማነሪዝም የሚለውን እዛ ስር መውሰድ እንችላለን ማለት ነው። ቼንጅ 3 ነጥብን ከነካችሁ ሙቭ ቱ ፕሮጀክት ከዛን ቱ ሳይካትሪ እንላለን። ወደዛ አድ እናደርጋለን። ያው ፕሪዘርቬሽን ቨርሰስ ማነሪዝም ብሎ ወደ ሳይካትሪ ገብቶልናል ማለት ነው። እንደዛ ክሬት ማድረግ ትችላላችሁ።